ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? በባለፉት ሁለት ተከታታይ ቪዲዮዎቻችን በአዋጅ ቁጥር 1320/2016 በአከራይና በተከራይ መሀል ስላለው በሕግ የተገደበ ግንኙነት በክፍል አንድ አይተናል። በክፍል ሁለት ደግሞ ሕጋዊ የሆነ የቤት ኪራይ ውል እንዴት መጻፍ እንዳለብን፣ በቤት ኪራይ ውል ውስጥ ምን ምን መካተት እንዳለበት በአጭሩ አብራርቼላችሁ ነበረ። ዛሬ ደግሞ የቤት ኪራይ ውል በተመለከተ የመጨረሻው ክፍል የሆነውን የቤት ኪራይን በተመለከተ ክርክር ቢነሳ ምን እናደርጋለን? የት እንሄዳለን? አቤቱታ ለማን እናቀርባለን? ማንስ ነው ችግራችንን ሊፈታ የሚችለው የሚለውን መልእክት በአጭሩ የማቀርብላችሁ ይሆናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ቻናሉን እንደተለመደው እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ይጠቅመዋል ለምትሉት ሰው በሙሉ ሼር አድርጉ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ወደ ቪዲዮ። እሺ እንግዲህ ተመልካቾቻችን ዛሬ በጣም አጠር ያለ ሀሳብ ማቀርብላችሁ። በአዋጁ ሁለት ስቴፖች አሉ ወይም ደግሞ ሁለት ደረጃዎች አሉ። በአከራይና በተከራይ መካከል ክርክር የሚነሳ ከሆነ እንዴት መፍታት እንዳለባቸው በሁለት መንገድ ነው የተቀመጠው ማለት ነው። የመጀመሪያው በወረዳ ወይም በክፍለ ከተማ የቤቶች አስተዳደር አካላት በአከራይና ተከራይ መሀል የሚነሳ ችግር ይፈታል ማለት ነው። አዋጁ እንግዲህ ክርክሮችን ለመፍታት በየደረጃው ያሉ የቤቶች አስተዳደር አካላትን ሰይሟል። ስለዚህ ክርክር ቢኖር መጀመሪያ መቅረብ ያለበት ለወረዳ ወይም ለክፍለ ከተማ የቤቶች አስተዳደርና ቁጥጥር መስሪያ ቤት ነው ማለት ነው። ስለዚህ ክርክር ሲነሳ በቀጥታ ወደ ፍርድ ቤት ተሮጦ አይኬድም ማለት ነው። ሁለተኛው የይግባኝ መብት ነው። የይግባኝ መብት የምንለው ምንድን ነው? እንግዲህ በመጀመሪያው ላይ የአስተዳደር አካል የቤቶች አስተዳደር አካል ነው ውሳኔ የሚሰጠው ብያለሁ። ስለዚህ በዚህ የቤቶች አስተዳደር ውሳኔ ላይ ቅር የተሰኘ አከራይ ሊሆን ይችላል፣ ተከራይ ሊሆን ይችላል። ውሳኔው ወደረሰው በ30 ቀን ውስጥ ለፍርድ ቤት ጉዳዩን ማቅረብ ይችላል ማለት ነው። ለዚህ ፍርድ ቤት ደግሞ አስተዳደር አካሉ የሰጠውን ውሳኔ ከሕጉ ጋር ይስማማል ወይስ አይስማማም የሚለውን በመመርመር የመጨረሻ ውሳኔ ያስተላልፋል ማለት ነው። እንግዲህ ማጠቃላይ የማቀርብላችሁ ምንድን ነው? ክርክር በሚነሳ ሰዓት በቀጥታ ወደ ፍርድ ቤት የምንሄድ ከሆነ ተከሳሽ በሚሆነው አካል በኩል እንግዲህ የስነ ስርዓት ጥሰት ስለሚሆን በአዋጁ የተቋቋመ አስተዳደር አካል እያለ ወደ ፍርድ ቤት መሄድ ክሳችንን ውድቅ ሊያስደርግ ስለሚችል በመጀመሪያ አቤቱታችሁን ተመልካቾች ማቅረብ ያለባችሁ ለቤቶች አስተዳደር አካላት ነው፣ ፍርድ ቤት ከመሄዳችሁ በፊት ማለት ነው። ስለዚህ ከዛ በኋላ በእነሱ ውሳኔ ላይ ቅር የምትሰኙ ከሆነ ሁለተኛ አማራጭ ፍርድ ቤት የተቀመጠላችሁ በመሆኑ ይህንን መንገድ መከተል መቻል አለባችሁ። ይህንን ሂደት ደግሞ መከተል ገንዘቦንና ጊዜውን ይቆጥባል ማለት ነው። ስለዚህ በዚህ መንገድ መብቶን በሕግ ማስከበር ይችላሉ። ስለ ቤት ኪራይ የነበረን ተከታታይ ትምህርት እዚህ ላይ ያበቃል ማለት ነው። በቀጣይ ደግሞ ሌላ የሕግ ርዕስ እንድሰራላችሁ የምትፈልጉት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ስለተከታተላችሁኝ በጣም አመሰግናለሁ። እወዳችኋለሁ። ቻናሉን ሰብስክራይብ አድርጉት፣ ላይክ አድርጉት፣ ሼር አድርጉት። ቸር ያቆየን።